አፍቃሪና ሌባ ፓርት ኤት ቤተሰብ ሀብሌን ማትመልስ ከሆነ ደግሞ የሚከተልን ነገር አስበው። ልውል በቃ ይበቃችኋል። እኔ በምቀበለው መንገድ እቀበለዋለሁ። ከማይመጥን ሰው ጋር አትነካካም። ሰሚ ሁለታችሁ ምን እንደሚያመሳስላችሁ ታውቂያለሽ? አላውቅም። እስኪ ንገረኝ። ሁለታችሁም ከመዛት ውጭ ምንም የምታውቁት ነገር የለም። እና አዲስ ነገር ማየት አልናፈቀህም ማለት? ሀብሌን ማትመልስ ከሆነ ደግሞ የሚከተልን ነገር አስበው። ባንቺ ምክንያት ይሄን ሽንታም ባልሽን ከምቀጠቅጠው ተያይዛችሁ ጥፉልኝ። ባልጠፋስ ጥፊልኝ። ኦ አወራራቸው ሁለቱ በጣም መታች እንዴ! እንዴት አባቱ ነው የምታምሩ? ምን አረፋያ አይመጣውም። አለመማታት ሲገርም ጭራሽ ፎንቃ እንዴት እንደሆነ አላውቅም፣ ግን ይሄ ጸባችን የሆነ የሚወጣው ነገር ያለ ይመስለኛል። የቤት ምን ሌላ ሂሳብ ጭራሽ ፍቅር ውስጥ ሚስቱንማ ከነጠቀው በቃ ፍቅረኛውን ከነጠቀው እናያለን። ተነስና ዞር ዞር ብለን እሺ። ሉሌ በቃ ተረጋጋ። እንዴት ነው የምረጋጋው? ገና ብዙ የምጨርሳቸው ነገሮች አሉ። በቃ እኔ ሀብሉ ይቅርብ፣ ደግመህ እንዳትጣላ። እኔ ስላንቺ ሀብል ግድ የሚሰጠኝ ይመስልሻል? ይሄ ጥጋቡን ካላበረድኩለት አርፎ ይቀመጥ እና የኔን ሀብል ለማስመለስ አይደለም ይሄን ሁሉ ነገር ያደረከው? እባክሽ ራስ ጉዳይ። መንገዱ ተከፈተ።